አፈርሽ መኪና ገዛው እንደ ፖሎ ተመልሶ እንዳይሄድ ጋይስ መኪናውን ጠብቁ አደራችሁን ጠብቁ መኪናውን እንደው በደንብ እሱ አይደለችም እናንተ ጠብቁ ይሄ መኪና ምንም አላማረኝም እንደ ፖሎ እንዳይመለስ አዎ ወይ ወደ ጃፓን ወይ ወደ ኮሪያ እንዳይሄድ መኪና ገዛውና ለቀፊን ቤቱም ጊዜ እንዲህ ነው የቀፈልሽን አንቺ ልጋጋ ወጥተሽ ተሳደቢ እኔ እንደሆነ ዘንድሮ አንቺን ካላስጓራውሽ መክተፊያና ቢላዋ አስትቼሻለሁ መክተፊያና ቢላዋ ተተሻል ግን መጮህ አለብሽ አዎ መኪናው ግን አይዘጋም አይደል ቻይልድ ሎክ ምናምን አለው እንዴ መኪናው ይዘጋል እንዴ መኪና አይዘጋም የእውነቴን እኮ ነው ይዘጋል እንዴ መኪና አረ መኪና ይዘጋሉ እዚህ ራሱ ቲክቶክ እንዳይዘጋብኝ ዲፖርት እንዳያረገኝ ቲክቶክ እዚህ መኪና ስል ቲክቶክ ዲፖርት እንዳያረገኝ ጋይስ አይዘጋም ማለት አይዘጋም መኪና ይዘጋል አንቺ ሴትዮ እንደው አጀንዳ ልትቀይሪ መኪና ገዛው እስከዛሬ መኪና የለሽም ይሁላ አመት ተዘብዝበሽ አሜሪካ ነገር ሲሪየስሊ የእውነት በጣም ያሳፍራል ትንሹን ሳናይ ትልቁን መኪና ይዤ መጣዋለች ትንሹን መቻ ሳይተሽን ታውቂያለሽ በጣም ነው የሚያሳፍረው ግን አሜሪካኖች የእውነት ተደፍራቸዋል ተነቃቸዋል ደግሞ ባሏ ባለፈው የአሜሪካ መሪው እንኳን ማን እንደሆነ አታውቅም ሲል የሆነ ቪዲዮ አላሰማችሁ በቀደም ለታ ባይደን ስትል አሁን የዛሬ 3 ቀን ቀልቤ ግፍፍ ባይደን ቻው ጩኒ ብሎን ተሰናብቶን ከሄደ ምን ዘመኑ አንቺ እውነትም ለካ አታውቂም አለች ላይቭ ላይ ባይደን ቻው ደህና ሰንብቱ ደክሞኛል እኛ እንኳን ዱባይ ተቀምጠን ማን እንደሆነ እናውቃለን ትራምፕ እኮ ነው ትራምፕ ነው አሁን የሚያስተዳድርሽ ይው ህዝብ አዳሙን ያስጨነቀው ህዝብ አዳሙን ሳር ቅጠሉ የተጨነቀው በትራምፕ እቺን እንኳን አታውቂም ባይደን አልሽ አለማፈርሽ አራንቺስ እንደው አራት በአራት ፋራ ካለ ድስትና ካለ ማማሰያ ካለ ቂጥ ማማሰል ካለ ጡት መነቅነቅ ማታቂ ሴትዮ ባይደንን ስትል እኔ ቀልቤ ግፍፍ አሳዘንሽኝ በቃ ከማይረባ ሰው ጋር ነው የምረጋገጠው አልኩኝ ዝም ብዬ ጊዜን እያባከንኩ አልኩኝ ለነገሩ እኮ ኤአይን ምንድን ያለችው ምን ነበር እንትን የምትለው ኤአይን የሆነ የምትለው ነገር አለ አይኤል ድርቆሽ በላፕቶፕ የመቀየር ያህል ነው አሜሪካን አንቺ ስትገቢባት የከሰረችው አሁን ሰው ድርቆሽ ልስጣችሁ ላፕቶፕ ስጡኝ ቢላችሁ ትሰጣላችሁ አትሰጡ የዛን ያህል ነው አሜሪካ አንቺ ስትገቢባት የከሰረችው ድርቆሽ በላፕቶፕ የመቀያየር ያህል አስዌር በዛ ልክ ነው አሜሪካንን ያከሰርሻት ደግሞ የያኔውን ቅፈላሽን ልደግሚ ማለት ነው ልደግሚ መኪና ገዝተሽ አይደለም ክሬዲት ነው የወሰድሽው ከሆነም ደግሞ እኛ ምን አገባን እኔ ስረግጥሽ መኪና ገዝተሽ መጣሽ 1 አመት አስጮሻለሁ ቤት ትገዣለሽ ቤት በክሬዲትም ቢሆን ቤት ትገዣለሽ አለቀ ደግሞ አሁን የመኪና ተገዛ ተብሎ ደግሞ ጆኒ እንዳይመጣ ያችን ዘፈናችሁን እንዳዘፍኑ ዞራ የኔው ናት ዞራ የቤታ ጌም ጊዜ ላጥ ብሎ እንደመጣው አሁንም ላጥ ብሎ እንዳይመጣ በዚች መኪና ሰበብ ደግሞ ጆኒ ላጥ ብሎ መጥቶ እንደገና ዞራ እንዳትሉ አንቺማ ቀላል ትዞሪያለሽ እንዴ መዞር መቼ ሰለችሻል የጥላውን ገሰሰ ዘፈን እኮ ላንቺ ነው መዞር እኔን ማይሰለቸኝ ያለው ጥሌላች እኮ ነው ገና ብዙ ዳውነሽ ቁጫልሽ አሁንስ አሳዘንሽኝ እንደ የአንበሶቹን ክሬዲት ትከፊ ለኔ 5 ለዮኒ 3 የአንበሶቹን ዕዳ ትከፊ የመኪናውን ትከፊ ኧረ እኔ አሁንስ አሳዘንሽኝ ልፋታሽ መሰለኝ ሌላ ዕዳ ገብተሽ ደግሞ በኋላ
ዲያስፖራውን ነው አዋጡ ተብሎ እንዳይጠራ መቼም የኔ ጦስ ለዲያስፖራ ነው የሚተርፈው። አዝዌር ደግሞ ለእናንተ እንዳይተርፍ የሆነት መኪና ገዛው። በጣም ነው እንደ ገዛሽው። ታዲያ ለኛ ሳይሆን ለጆኒ ነው ይሄን መንገር የነበረብሽ። ጆኒ እቃውን አሹሎ ቶሎ እንዲመጣ ይሄን ሲሰማ እቃውን ስሎ አሹሎ አስተካክሎ ተለጫጭቶ ምናምን ቶሎ እንዲደርስ ለጆኒ ነው ይሄን መንገር ያለብሽ፣ ለኛ አይደለም። እኛ ምን ይጠቅመናል? እዳ ገባሽ አልገባሽ እዛው ላይ በትኩሱ ሳይቀዘቅዝ መኪናው ላይ አንዴ አይሰካም እንድትባባሉ አዲሱ መኪና ላይ አይሰካም እንድትባባይ እዛው ትራኩ ቀረ። ትራክ ነበር ያማከርሽኝ ያኔ። ትራኩ ቀርቶ ምንድነው ቼቭሮሌት ሆኗል አሉ። አይ ታፕ አድርጉ ፍቅሮች። ወይኔ ደግሞ ህዝቡን ባርኮ አልተባላችሁም? ግን ለመኪናው ፍቅሮቼ ለመኪናው ግን ባርኮ አልተባላችሁ? እሷ እኮ አታፍርም። ያኔ ቤት ገዛው ብላ አስባርካናለች እኮ። እኔ ራሴ 2 ሞተር ይውጣብሽ። ላንቺ የሰጠሁት ሞተር እንዴት ይቆጨኛል። ግን ያው አምስቱ አንበሳ አጣጣሁት። አይኔ እኔማ ጀግና ነኝ እኮ እናንተ እህት። እሷ እኮ 5 አንበሳ ሰጣ ምናምን ታፍታፍ ልትል ማለት አዳምጥሽ አልችልም። ሂሳቤን ነው የከፈልሽው። እዳ ነበረብሽ፣ እዳሽን ነው የከፈልሽው። ያ 5 አንበሳ የድሬ ልጅ ባልሆን ይቆጨኝ ነበረ። ተቀባብዬ አንበሳዬን ባላየ ባልሰማ ቴንኪውም አላልኩሽ። ቴንኪው እንኳን ካፌ አልወጣችም። ምን አገባኝ? ታንቀሽ ሙጂ። እንደዛ ነው። አሁን እንግዲህ እዳበዳ ሆነሻል። ቴንኪው ፍቅሮቼ፣ እናንተን ነው ቴንኪው ምለው ፍቅሮቼ። እኔ ወርቆች ከሰሌም ተቀጣጥሯል። እጣኔን አምጥቼ አረጋቸው ስለእንትና እንድትጮህ ነው። እሺ ሌላ ነገር አይደለም። በዚህች ደግሞ እንድትሳደብ ነው ጋይሶችዬ፣ በዚህች እንድትሳደብ ነው፣ ለሌላ ነገር አይደለም። በቃ በዚህች ትሳደብ። እቺን ብቻ እቺን ተናግሬ ደግሞ 3-4 ቀን ትጮህ እንዲ ይሆናል ብለሽ እንድትወጪ ነው። እኔ ዝም አላስብልሽም። ዝም ስትይ ራሱ ነካካሻለሁ። ዝም ስትይ ራሱ እነካካሻለሁ። አውቄ ወጥተሽ እንድትሳደቢ። አዎ አንቺ ዝም ማለት የለብሽም። የሙሉ ጊዜ ስራ ነው እንደሆነብሽ ማረግሽ። ገና ቤት አስገዛሻለሁ። ገና ተበድረሽ ቤት ትገዣለሽ። ያ ተበድረሽ ሁላ ቤት እንድትገዢ። ግን ይሄ መኪና አደራችሁን እንደ ፖሎ ነው ያሰውዬ ስሙ። እንደ ፖሎ አሁን ያላቀለትም ብቻ። ለማንኛውም እሷ ተጥራው ስሙን እኛ ምን አገባን። ያ ኮሪያ እንዳለው ሰውዬ እንዳይመለስ መኪናው እንደ ፖሎ ከተመለሰ ነው ችግሩ። መኪናው እንዳይመለስ ይሄ ነው። እኔማ ዝም ብለሽ ራሱ ጨዋታ አጫወታለሁ ብለሽ ያሰብሽ ቀን እንዳትጫወቺ ነካካሻለሁ። አልላቀቅሽም። ስራ ነው ማረግሽ። አንቺንማ እንድትጮይ እየወጣሽ እየገባሽ እንድትጮይ ነው ማረግሽ። አንቺ ዝም ባ ከንፈርሽ ደግሞ በቀደም ለታ አጋልጣቸው ለጥፎት አይቼው ምን ሆነ ከንፈሮ ጋይስ እንዴ የረገበ የሽቦ አልጋ መስሏል ተንጠልጥሉ። ሁለተኛ ደብል ነው ከላይም ከታችም ያለው። ምን ሆኖ ነው ከንፈርሽ? ፊትሽ ራሱ ጫው ያደረበት ዱንያ መስለሻል። ሰው እንዴት ጥሬ ስጋ እየበላ እንደዛ ይገረጣል? ግርጥት ብለሽ ጫው ያደረበት ዱንያ መስለሽ። የከንፈርሽ የረገበ ድሮ የሽቦ አልጋ ታውቃላችሁ? እኛ ሀገር ነበረ። እሱን መስሏል ተላቆ የሆነ ነገርሽ። ተቀቢ እንጂ የሆነ ነገር ተቀቢ። የለም እንዴ የሚቀባባ ነገር አሜሪካ ነው። እሱም በክሬዲት ነው። ተቀባቢ
ማሮች መጣው ጣን ይዤሽ መርቃቸዋለሁ። ታፕ አድርጉ ቤቱን ባርኩ። ምን ሆነ አልኩኝ ደንግጬ ስትይ ነበር። እሱስ ገላገለው ካንቺ ጋር ከሚኖር አንደኛውን እረፍት ነው። እንዲህ እንደምትሆኝ እግዚአብሔር አውቆ ነው ልጁን በጊዜ የሸኘው። ያኛውማ ተውት። ያ ምስኪኑ አርቲስቱ ጥብ ነው ቋሮ ያረገችው። ሁለት ነው አሉ ገላውን በሙቋ መስፍን በቀለ ዘፋኙ ሁለት ያሉ ገላውን በሙቋ ጥብ ያረገችው መስፍን የኔ አባት እንዴት እንዳሳዘነኝ በሙቋ አሉ ጥብ ገላውን ክሬሙን ምኑን ቀበትበትበት ታደጋ አፍዝዛ ደንዝዛ አንቺ አፍዝዛ ደንግስ አንቺ አፍንዛ ደንግስ። ፍቅሮች ያላችሁ እስቲ እንጉዳይ ቤቱን ባርኪ። ብቅ ጥልቃት በይብኝ ምርቃት ሰዓት ላይ ሊመጣሽው ቤቱን ባርኩ። ወይ ከና ወደሬ መንደሬ አይን ጠብቀን አይናቸውን ላያችን ላይ እንዳይተኩሉ የፖል እናት ናፍቃቸው የሙሉ እናት ናፈቁኝ መቼም ማረሳው ወደሬ ግን አንድ ቀን እናቴን አበቀች ብለሽ ስታለቅሽ ሳላይሽ ለፖል እናት ታለቅሽ። ፖልማ ደህና አድርጎ እዚህ ድረስ ነው ያረገሽ። ፖል ዝም ብሎ ልኩፍ አድርጎ አይደለም የታውሽ እዚህ ድረስ ነው ያደረገሽ ፖል። የፖል እናት ሽሮ እየላኩላት ነው። ወይኔ አረ የፖል እናት ይመቾት ማዘርጌ እርሶ ይመቾት ጥሩ ሰው ኖት። ላኩላት ፖል ሲናፍቃት ሽሮውን እየሰራይ ተብላ ፖል ሲናፍቅሽ የማዘሩን ሽሮ ታክታክ እያረግሽ። የፖል እናት ግን ምን አለ ቋንጣ ቢያረጉት ከሽሮ ቋንጣ ይሻላል። ወይኔ ፍቅሮቼ ቤቱን ባርኩ። ቀላል ናፈቋት እንደ የፖል እናት የጆኒ እናት ሳይናፍቁሽ የፖል እናት የልጆችሽ አያት የጆኒ እናት ሳይናፍቁሽ የፖል እናት ናፈቁሽ። ቤቱን ባርኩ እስኪ ባርኩ ቤታችንን ባርኩ ፍቅሮቼ። ሴትዮ ብትወራ አታልቅም። የፖል እናት ናፈቁኝ በጣም ነው ናፈቁሽ። ውጪ ልቤ ኮርኒ ሲላል ነው። ወይኔ እናንተ የፖል እናት አልናፈቋችሁ? ደግሞ የኢትዮጵያ ሕዝብ ግን እንደናንተ ግን መሽቁቃለኝ ፍቅሮች አንደኛ ናችሁ እኮ። የዛን ቀን እራሱ እያየኋችሁ ነበር። ከታች በኮመንት ታለቅሳላችሁ። ይመቻችሁ። በጠፋ እንባ በኢትዮጵያ ኑሮ በተወደደ እንባ የኢትዮጵያን ሕዝብ ልታስለቅስ የፖል እናት ናፈቁኝ ብላ ጎበዞች የእንባ ኢሞጂ እየላካችሁ አላቅሷት። እንዴ በጠፋ እንባ ኬት ይመጣል ፍቅሮቼ። በጠፋ እንባ የፖል እናት ናፍቀዋት ስታለቅስ ይሄ ሁላ ሰው አንገስ ልጋችሁ የተገዘታችሁት ስለ ፖል እናት ልናወራ ነው።